በእግሮቻችሁ ቆማችሁ ለጌታ ክብር እያመጣችሁ ፓስተርን ወደዚህ ትጋብዙልኛላችሁ። ሃሌሉያ ቆማችሁ እንጸልያለን። ያው እኛ እድሜያችን 50 ያለፈ ሰዎች ጭብጨባ አንወድም። ጭብጨባም ስድብም ማንም ቃትም ሁሉንም በየአይነቱ ስላየ ነው ብዙም አይቸግረንም። አከም ጅርተ ወር ያፋን ከነቤኩ አከም ነጉማ እንጀባተኒ አይ ቢየክየት ማልጀነ ሲበቃ ጀባታ ጀባተረ ይባላል። አርሲ ከሆነ ጀባተረብ ይላል። ጀባታ ሲሉት ብርቱ እግዚአብሔር ነው አይደለም? እርሱ ነው ብርቱና ዛሬ ዝም ብዬ እንግዲህ መጽሐፍ ቅዱስ ውስጥ የራእይ መጽሐፍ ላይ ነው። ያ ብዙ ቦታ አረቅም እኔ ኖርማሊ ወደ አንድ መጽሐፍ ራእይ ምዕራፍ 2 እና 3 ላይ ሁላችሁ እንደምታውቁት የሰባቱ አብያተ ክርስቲያናት አለ። ስለ ሰባቱ ዛሬ አናወራም፣ ግን ወደ አንዱ በኋላ እመጣለሁና የሆነ ነገር እናንብብ። በፊላዴልፊያ ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ፣ የዳዊት መክፈቻ ያለው የሚከፍት የሚዘጋም የሌለ የሚዘጋ የሚከፍትም የሌለ ቅዱስና እውነተኛ የሆነው እርሱ እንዲህ ይላል፣ እርሱ ይከፍታል ማንም አይዘጋም፣ እርሱ ከዘጋ ደግሞ ማንም ሊከፍት አይችልም። አሜን የሚል መልእክት የተሰጠው ቸርች ለምንድን ነው እንደዛ የተባለው? በኋላ የምናየው ይሆናል። እንጸልያለን። አቤቱ የዘላለም አምላክ እናመሰግናለን። በዚህ ጊዜ በዚህ ስፍራ በዚህ ዕለት ያንተ ፈቃድ ሆኖ በዚህ ያለን አቤቱ እግዚአብሔር አምላክ ሆይ በዚህ ላለን ሁሉ ካንተ ዘንድ የሆነ መልእክት ስጠን። በቃልህም ወደኛ ና ተናገረን። ቃልህ ሕይወታችንን፣ ኑሯችንን፣ መንገዳችንን፣ አስተሳሰባችንን የሚቃኝ የሚለውጥ ፈቃድ እንድናውቅ የሚረዳን ስለሆነ እናመሰግናለን። አቤቱ እግዚአብሔር አምላክ ሆይ እኔ መናገር በሚገባኝ መጠን ብቻ እንድናገር እንድትረዳኝ እለምናለሁ። በጌታ በኢየሱስ ክርስቶስ ስም አሜን። ተቀምጣላችሁ። ጉሮሮዬን ካጠራው ይቅርታ ታደርጋላችሁ። አንድ አገልጋይ ነበር፣ አሁን በሕይወት የለም፣ ጓደኛዬ ነው እና በአንድ ወቅት ነው በወራት ልዩነት ነው ለወንጌል ስራ የተጸለየልን። በእርግጥ እኔ በጣም ልጅ ስለነበርኩ በልጅ ነህ አንተ በስሜት ነው ዞር በል ምናምን ተባልኩ። ማለት እኔ መከራዬን አይቼ ለራሴ ለቅሶ ተቀምጬ ለቅሶ ስንት ቀን ነው ለሰው የሚቀመጥ አንድ ሀገር ህዝብ ብዬ ያው እንደ ሰውየው አይነት ሆኖ ግን እኔ 7 ቀን ለራሴ ለቅሶ በአግባቡ ተቀመጥኩና ምክንያቱም እኔ ልጅ ሆኜ ወጣት ሆኜ ከልጅነቴ ከትንሽነቴ ጀምሮ ትንሽ ኖርማል አይነት ዝም ብሎ ልጅ አይነት አልነበርኩም ማለት ነው። ለምሳሌ በ9 ዓመቴ የሆነ ስብሰባ ተካፍያለሁ። የ9 ዓመት ልጅ የማይካፈለው ስብሰባ ማለት እና አሁን ብነግራችሁ ብዙ ስያሜ ስለምትሰጡኝ አልነግራችሁም፣ ግን ከወደዚህ አካባቢ የመጡ ሰውዬ ናቸው። አሁን በሕይወት የሉ። ሰብስበው እና የኔ አባት ሳምንቱ ሙሉ ልብስ ይታጠብለት ይተኮስ ምናምን ይላል። ወልገይ ቶኮ ቀብና ሚጨፊ ምናምን አለ ማን ወልገይን ኩን አቲ ዳይማ ይሄን ኦዴሲታ ኢስ አንተ ልጅ ስለሆንክ ስለምታወራ ተው ብሎ ወልገይ ቀብና ይላል ሳምንቱ ሙሉ። ምንድነው ወልገይ ኩን እና አልታጠብ ሲል ራሱ አዛጥቦ አስተኩሶ በኋላ ጠዋት ቁርስ በላንና መሳሪያ አውጥቶ ያው ከተተና በደንብ አቀባብሎ ትርፍ ጥይቶቹን በኪሱ ያዘና አርጣው ባቂ አርጣው ሁሉኩን ይኩን ወረኩለ ቀቡን ኦላ አለ። ከዛ የኔ ያው አርሲ ነው አባቴ 3 ሚስት ነው ያለው። አንዷ እንጀራ እናቴ እንዴ ታዲያ ይሄን ሕፃን ልጅ ይዞ ለምን ይሄዳሉ አለች።
ኢራሚቲ ሃኦል እኮ አልቀሌ እና ነገ ምን እንደሚሆን አይታወቅም። ዛሬ እስቲ ይኸው ተብዬ በልጅነቴ በ9 ዓመቴ ወደዛ ወደ ተባለው ስብሰባ ሲሄድ ከከተማው ፖሊሶች ሸሽቷል የሉ ያንቺ አባቴ እና እኔ ነበርንበት ከተማ ነው። ከዛ በዚህ በኩል አንድ መኪና ሙሉ የታጠቀ ወታደር አለ፣ መትረየስ ተጠምደዋል፣ ፖሊስ የለበሱ አሉ፣ ባለማዕረጎች አሉ። ጉድ ነው። ከዛ ቋንቋው የሚፈቀደው የሆነ ቋንቋ ነው። እኔ በልጅነት ደግሞ እንደዛ የደላቸው ሰዎች አይቻላል። አፋን ኦሮሞ ወረ ሐሳንዘን እንደዛ ያማረባቸው የተመቻቸው አይቻላል። እኔ ገበሬ ነው ማለት ባለማዕረጎች ናቸው ያወራሉ። ልጅ ነኝ እዛ ጆሮዬን እዚህ ምናምን እና አንዱ በጣም መልከቀና ረጅም የሆኑ ሰውዬ ጄኔራል ናቸው፣ ሙሉ ማዕረግ ያላቸው። አሁን አንዳንድ ሰው ገብቶታል። የገባው አንድ ሰው ይናገራሉ ቆም እና በአጭሩ የሚያወሩት እነሱ ሰውየው ልጆቻችሁን አስተምሩ፣ ገባርና ጭሰኛ ሆናችሁ እንዳትቀሩ። ይሄ አይቀዳም ጋሼ።